መምህራኑም ዝም አትበሉ። ልጆች ናቸው። እነሱ ጭብጫቦ መድመቁን ነው የሚያዩት። አቤት ከበሮ እንዴት ይዞት ዞረ የሚለውን አድናቆት ነው የሚያስቡት። ልጆች ናቸው፣ ወጣቶች ናቸው። ተው ልጄ ተው፣ እንዲህ አይደለም። እግዚአብሔር እንዲመለከት ሆነህ እግዚአብሔር እንዲሰማ ሆነህ ተንቀሳቀስ፣ ጩህ ካላልነው እኛም ልጆቹም ተያይዘን እንቀጣበታለን። የአልዓዛር ልጅ እንደው ካህን ስለሆነ እንደው ደፈረ። በቃ አንዳንድ ጊዜ ቄስ በመሆናችን ካህናት በመሆናችን ጳጳስ በመሆናችን ከእግዚአብሔር ጋር አቻዎች ይሆን የሚመስለን አለ። እግዚአብሔር አቻችን የሚመስለን እና ካህንም ብንሆን እንኳን ቤተ መቅደሱ ላይ ስንንቀሳቀስ ታቦትን እንኳን በምክንያት ነው መዳሰስ ያለብን። እና የአልዓዛር ልጅ እኮ ካህን ነበረ። ለምን ተቀሰፈ? ታቦት ስለነካ፣ በድፍረት ያላግባብ ስለሆነ። ያላግባብ ዝማሬ፣ ያላግባብ ማይጠንት እግዚአብሔርን አያስከብረውም።